የዚህ ዓለም ኮንትራት ተጠናቋል ይበቃሃል ብሎ ሞትንም የሚወስነው እርሱ ብቻ ነው። እርሱ መኖርህን እየፈለገ በህይወት መቆየትህን ወዶ ማን ነው በአላህ እጅ ውስጥ ጣልቃ ገብቶ ነጥቆ አንተን ሊገልህ የሚችለው ከጌታ አላህ ውጭ? እንደነዛ ሰዎች እኮ አባባል አላህ ያድናል የሚገድለው ግን ሰይጣን ነው የምንል ከሆነ ሁለት ጌቶች በዚህ ዓለም ላይ አሉ። አንደኛው ጌታ ሕያው ያደርጋል ያድናል፣ ሌላኛው ደግሞ እሱ ሕያው ያደረገውን ያፈርሳል ይገድላል። ምን ማለት ነው? አላህ መኖርህን ከፈለገ ሰይጣን በምን መልኩ ሊገልህ ይችላል? በምን አቅሙ? እንዴት ሲታሰባል? ቁርአን ግን ሲያስተምር ምንድነው የሚለው? እያንዳንዲቷ ነፍስ ያለ አላህ ፍቃድና ውሳኔ ልትሞት አይገባትም ነው ያለው። ወማ ካነ ሊነፍሲን አን ተሙተ ኢላ ቢኢዝኒላህ ሱረቱ አሊ ዒምራን ምዕራፍ 3 ቁጥር 145 ላይ ማንኛይቷም ነፍስ የሙስሊምም ይሁን የካፊር በአላህ ፍርድና ውሳኔ ካልሆነ በቀር ልትሞት አይገባትም ነው የሚለው። አላህ መኖሯን የፈለጋትን ነፍስ ማንም ባጭር ሊያስቀራት አይችልም። ባጭር የተቀጨ ረጅም ዘመን የኖረ እያልንኛ የምንጠቀመው ንስብይ አንጻራዊ በሆነ መልኩ ነው። አብዛኛው ማጆሪቲ እድሜ 70 እና 80 ዓመት ብለን ስናይ ድንገት ያንን ጥሶ 90 እና 100 የገባ ሰው ስናይ አይበቃውም እንዴ እንላለን። ረጅም ኖሯል። አንዳንዱ በ20 በ30 ሲቀጭ ደግሞ ባጭር የተቀጨ እንላለን። ባጭር ነው የሚለው ከምን አንጻር ነው? ከዛ በላይ ከሚኖሩት አስተያይተን እንጂ ማንኛይቷም ነፍስ በ5 ዓመቱም የሞተ ይሁን በ105 ዓመት የሞተ ያለ ፕሮግራም አልሞተም። ያለ ፕሮግራም እንዳልተፈጠረው ሁላ ኢላ ቢኢዝኒላህ በኔ ፍርድና ውሳኔ ካልሆነ በቀር ማንኛይቷም ነፍስ ልትሞት አይገባትም። መቼ ነው የምትሞተው የሚለውን ደግሞ ማወቅ ከፈለጋችሁ ኪታበን ሙአጀላ ቀድሞ የተጻፈ የተወሰነ ጉዳይ ነው። እንምንሞተው በጌታ አላህ ውሳኔ ነው። ከመሞታችን ጋር ተያይዘው የሚጠቀሱ ሰበቦች እስከተባለ እነሱ ገዳዮቻችን አይደሉም። አላህ ሞታችንን ሲወስነው ከዛ ከሰበብ ጋር ስላገናኘው እንጂ ያ ሰበብ ራሱ በእኛ ህይወት ላይ ተሾሞብን ህይወትን የሚቀጥፍ ሆኖ አይደለም። እከሌ ምን ሆኖ ሞተ? ተገደለ በመሳሪያ። እከሌስ በመኪና ተገጨ። እከሌስ ባህር ውስጥ ሰመጠ። እከሌስ ምን ሆነ? ታሞ ተሰቃይቶ ሞተ። እከሌስ በሳት አደጋ ቃጠሎ፣ ያኛውስ በጭስ ታፍኖ በመሳሰለው እነዚህ ሁሉ ሰውን ገዳይ ሆነው በአጭር የሚያስቀሩ ሳይሆኑ አላህ ሞትን በሚወስንበት ጊዜ በእነዚህ ሰበቦች እንዲሆኑ ስለፈቀደ ስላገናኘ እንጂ ያ ነገር ባይኖር ኖሮ ሰውየው ይኖር ነበር ማለት አይደለም። መጀመሪያውንም የተወሰነ ነው። فإذا جاء أجلهم لا يستأخرون ساعة ولا يستقدمون ያ የሞት አጀልህ ከደረሰ አንድ ሰከንድ ማዘግየት የለም፣ ወይም ሳይደርስ አንድ ሰከንድ ማስቀደም ይባል የለም። በሰዓት ነው የምትሞተው። ውሳኔው የርሱ ነው። ነገር ግን አላህ ከሰበብ ጋር ሊያገናኘው ይችላል። ያንተን መሞት በኔ ሰበብ ካደረገውስ እኔ ቀጥቅጬ ወይ በመሳሪያ ተኩሼ ብገልህስ አንተ በአጀል ሞተሃል። ለመሞት ሰበብ የሆንኩት እኔ ደግሞ በወንጀል ይጠየቃለሁ። ባልተኩስ ኖሮ እኮ እሱ እድሜ ይኖር ነበር። የት ነው ያወቀው? ሄጄ አይቻለሁ እንደ ለውሃል መሕፉዝ ላይ እኔ ስለተኮስኩ ባጭር አስቀረሁት እንጂ ባልተኩስበት ኖሮ እኮ ገና የተጻፈ ነበር የሚለውን አንብቤ ነው የመጣሁት። ከውቀታችን ውጪ የሆነ ገይብ ነገር ላይ ገብተን ተሐኩም አናረግም። ማንም ሰው ይሙት በምንም ሁኔታ ማተ ቢአጀሊሂ የሞተው በምኑ ነው? በአጀሉ ነው። ህይወትም ሆነ ሞት በጌታ አላህ እጅ ነው። ለኛማ ተሰጥቶን ቢሆን ኖሮ ስንቱን መሞቱን የፈለግነው እንዳይሞት የሆነ ስንት አለ። ረሱል አለይሂ ሰላቱ ወሰላም ከዳዕዋቸው ለማሰናከል ከተቻለም እሳቸውን ለመግደል የመካ ቁረይሽ ኩፋሮች ስንት ነገር አሲረው አልነበረም እንዴ? ለምን አልገደሏቸውም ታዲያ? አላህ በሳቸው በእነሱ እጅ የሳቸውን መሞት አልፈቀደም። በሂጅራ 7ኛው ዓመት ኸይበር ዘመቻ ላይ ያቻ ይሁዳዊት ሴት መርዝ ከታ አላበላቻቸውም እንደ በፍየል ስጋ? ለምን አልሞቱም? በመርዝ ነው የሞቱት ይላሉ። አልሞቱም። 7ኛው ዓመተ ሂጅራ ላይ ነው ይሄ ክስተት የተከሰተው። እሳቸው የሞቱት ግን 10ኛው ዓመተ ሂጅራ ካለቀ በኋላ ነው፣ ከ3 ዓመት በኋላ። እንደውም በዛ 3 ዓመት ውስጥ ስንት ድል ነው የተከሰተው ማለት ነው። ፈትሑ መካም ሌሎችም። የዛኔ አብሯቸው የበላው ሰሃባ ወዲያው ሞታል አልሞተም? ወዲያው ነው የሞተው። እሳቸውስ ለምን አልሞቱም? አላህ አልፈቀደም።